10 ሰላት እየሰገድክ ነው። ኢማጂን በድንገት ለአምስተኛ ረካ ተነሳ። መርሳት አዚዝ ላሰ ከቆምክ በኋላ ስታስታውስ ረካውን ትጨርሳለህ ወይስ እንዳስታውስክ ቁጭ ትላለህ? ስጁድ ሳህውስ ከማሰላመትህ በፊት ነው ወይስ በኋላ ነው የምትወርደው? መልሱ ቀላል ነው አዚዝ አልሐሰን። ወላኪን እነዚህን መሰል መሰረታዊ የዲንህን ዕውቀት አለማወቅ ልክ እንደዛው በጥርጣሬ የተሞላ ህይወት እንድትኖር ነው የሚያደርግህ። እየጨቀጨቅኩ አይደለም አዚዝ አልሐሰን፣ እንደውም አስደሳች ዜና ነው ያለኝ። አልበስማ አካዳሚያችን 2ኛ ዙር ምዝገባ ጀምሯል። ሉክ መጀመሪያ ያነሳውልህን አይነት ጥያቄዎችና በተለያዩ የህይወት ዘርፎች የሚገጥሙህን ውስብስብ ጥያቄዎች የምትፈታበት የፊቅህ ትምህርት፣ ነቢያችን ሰለላሁ ዐለይሂ ወሰለም ውብ ሐዲስ ጥበብን የምትቀስምበት ደግሞ የሲራ ትምህርት አንድ ላይ እኛ ጋር ታገኛለህ። ቁርአን ደግሞ ትንሽ ስለምትሰባብርና ተጅዊድ ላይ ብዙም ስላልሆንክ ድምፅህን ከፍ አድርገህ አትቀርም። አብሽር አዚዝ ላሰል እሱንም እንፈታለን። ለ0957 59 54 02 ላይ ደውል። ሙሉ ኢንፎርሜሽኑን ታገኛለህ። ባዮ ላይ ደግሞ ቴሌግራም ዩዘርኔማችንን ታገኛለህ። ደግሞ ረመዳን እየደረሰ ነው፣ እድሉን አታሳልፈው። እና ደግሞ ልንገርህ ቀድሞ ለሚመጡ 10 ሰዎች 20% ዲስካውንት አለ። የመጀመሪያውን ጥያቄ ደግሞ መልሱን ከፈለክ ዲስክሪፕሽን ላይ ያስቀምጥልሃል። እዛ እንገናኝ። ሰላም